እስኪ በዚህ ቪዲዮ እነዚህን እየተመሳሰሉ የሚያስቸግሩ የእንግሊዝኛ ቃላት አብረን እናንብብ። እስኪ የመጀመሪያውን ቃል አንብቡልኝ። taught። ይህ ቃል የቲች ፓስት ፎርም ነው፣ ማስተማር ማለት ነው። ሁለተኛውን እስኪ አንብቡልኝ። ሁለተኛው tough። ሁለተኛው ኦዩ ነው፣ መሃል ላይ ያለው የቫውል ፊደል ግን እንደ አ ነው የሚነበበው። ታፍ የመጀመሪያው ላይ ኤዩ ነበረ ግን እንደ ኦ ነው ያነበብነው። taught ሁለተኛው ላይ ግን ታፍ አስቸጋሪ ወይም ከባድ ማለት ነው። እስኪ ሶስተኛውን እናንተ አንብቡልኝ። though ብላችሁ ካነበባችሁ ትክክል ናችሁ። ይሄ ሁለት ነገሮችን ማነጻጸር ስንፈልግ የምንጠቀምበት adverbial conjunction የሚባል የቃል አይነት ነው። እስኪ አራተኛውን አንብቡልኝ። thought አላችሁ። thought እዚህ ጋር ቲኤች እንደ ት ነው የምትነበበው። ቀላል የምላሳችን ጫፍ በጥርስና ጥርሳችን መሃል መጥቶ አየር እየወጣ ያለ ድምጹን ስናወጣ የሚፈጠር ድምጽ ነው። ሶስተኛው ላይ ግን ያለው though ስንል የምላሳችን ጫፍ ተመሳሳይ ቅርጽ ነው ያለው። የምላሳችን ጫፍ በጥርስና ጥርሳችን መሃል ይመጣል። አየር ግን አንለቅለትም። ጠበቅ አድርገን ይዘነው አፍነን ቫይብሬሽን እንዲኖር ነው የምናደርገው though። አራተኛው ላይ ግን thought። እዚህ ጋር የምታዩቸው የአንደኛ ተራ ቁጥር ላይ የምታዩት የኦ ድምጽ ጎን ያለችው የኮለን ምልክት፣ እዚህም አራተኛው ላይ ያለችው thought ስንል የምንጠቀማት የኮለን ምልክት ይሄ አናባቢ ድምጽ ረጅም አናባቢ ነው የሚለውን ለማመልከት የሚመጡ ናቸው። በእንግሊዝኛ ቃላት ላይ የአይፒኤ ምልክቶች ላይ እንደዚህ አይነት ካገኛችሁ ኢትስ ሎንግ ቫውል ማለት ነው። ስለዚህ ማርዘም thought ነው እንጂ thought አንልም፣ አጭር አናደርጋትም ማለት ነው ቫውሏን። እንቀጥል። እስኪ አምስተኛውን እናንተ አንብቡልኝ። ኦኬ through አላችሁ። through ረጅም ቫውል ነች። አሁን through አይደለም፣ through ኡን ያዝ እናደርገዋለን ማለት ነው። ስድስተኛውን እስኪ አንብቡልኝ። thank you thorough አላችሁ። እዚህ ጋር ከት ድምጽ በፊት ከመጀመሪያዋ ድምጽ በፊት የአፖስትሮፍ ምልክት አለች። እሷ ማለት የመጀመሪያው ሲለብል ከፍና ረዘም ተብሎ መነበብ አለበት። thorough የሚለው ላይ ከፍ ብለን ነው thorough ተብሎ ነው የሚነበበው። የመጨረሻው ጋር ደርሰናል። እስኪ የመጨረሻውን ቃል እናንተ አንብቡልኝ። ኦኬ throughout ካላችሁ ትክክል ናችሁ። throughout እዚህ ጋር throughout አንልም። እዚህ ላይ የመጀመሪያው ሲለብል ደካማ ነው። out የሚለው ሲለብል ነው ከፍና ረዘም ተብሎ የሚነበብ። throughout ነው እንጂ throughout አንል። through ብለን ከፍ ብለን አንል። throughout ሳይሆን throughout ማለት በእያንዳንዱ ስቴፕ throughout the year ለምሳሌ አመቱን በሙሉ እንደማለት አይነት። thorough የሚለው ደግሞ በትኩረት ወይም ትኩረት የሚያስፈልገው እንደማለት ነው ትርጉማቸው። through በዛ ውስጥ አልፈን ወይም ማሾልከን through the window ካልኩኝ በመስኮቱ ውስጥ እንደማለት ነው። thought የthink past form ናቸው። በእርግጠኝነት አንድ ቁም ነገር እንደተማራችሁ ተስፋ አደርጋለሁ። እንደዚህ አይነት ትምህርቶች ለመማር እታች ባለው ስልክ ቁጥር ደውሉ።